ቤኪ ስፖርት ውድ የቤኪ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ትላንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታ ምሽት 4 ሰዓት ሲል የጀመረውና እጅግ አጓጊ ጨዋታ የነበረው ማንቸስተር ዩናይትድን ከቼልሲ በስታንፎርድ ብሪጅ ያገናኘው ጨዋታ ነበር። በጨዋታውም ላይ ካሰላለፍ ስንጀምር ማንቸስተር ዩናይትድ ወሳኝ የተባሉ ተከላካዮቹ በጉዳትና በቅጣት ምክንያት አለመኖራቸውን ተከትሎ ሃይደኔቨንና ማዝራዊን የመሃል ተከላካይ ላይ ያሰለፈ ሲሆን ፉልባክ ላይም ሉክሾውንና ዲያጎ ዳሎን እንዲሁም የተከላካይ አማካይ ላይ ኮቢ ማይኖና ካዝሜሮን 8 ቁጥር ላይ ብሩኖ ፈርናንዴሽን አድርጎ እስከ ሚድፊልድ የጀመረውና ፊት መስመር ላይ ሴስኮ እምቦሙና ኩኛን አድርጎ ማንቸስተር ዩናይትድ ሲጀምር፣ ሌላው ደግሞ በቼልሲ በኩል ምንም ቅያሬ ያላደረገው ሲሆን ጆኦ ፔድሮ ብቻ ከዋናው አሰላለፍ ላይ በጉዳት ምክንያት ያልነበረ ሲሆን ይህም ለቼልሲ ትልቅ እጦት ሆኖ ተስተዋሏል። በጨዋታውም ላይ ቼልሲዎች ትንሽ የበላይነት ቢያሳዩም በጨዋታው ልክ የመጀመሪያው አጋማሽ ሊጠናቀቅ በደረሰበት ሰዓት ምንጊዜም ከአሲስት የማይጠፋው ብሩኖ ፈርናንዴዝ እጅግ ድንቅ የሆነችን ኳስ ለማቲያስ ኩኛ በመስጠት ማቲያስ ኩኛ የሚያገኛትን ቻንስ በመጠቀም ማንቸስተር ዩናይትዶች 1-0 እየመሩ ወደ እረፍት ያመሩ ሲሆን ከእረፍት መልስም ቼልሲዎች ተነቃቅተው የገቡ ቢሆን የፖሎ አግዳሚ እንዲሁም ማንቸስተር ዩናይትድ መከላከል እጅግ ድንቅ ነበረ። ልክ ሲኒየር ተከላካዮች ያሉት ነው የሚመስለው። ሃይደኔቨን እጅግ በጣም አስገራሚ ነበር። ማዝራዊ 1-1 ላይ ቲሙን የሚረዳበትና የሚያግዝበት መንገድ እንደ ቲም ሲከላከል፣ ሌላው ኮቢ ማይኖ ለማንቸስተር ዩናይትድ ምን ያህል ድንቅና አስፈላጊ ተጫዋች እንደሆነ የተረዳን ነው የሚመስለው። ጨዋታውን ሲፈልግ ያፈጥናል፣ ሲፈልግ ያገዘቅዛልና ኮቢ ማይኖ በትላንትናው ጨዋታ እጅግ በጣም የሚደንቅ እንቅስቃሴ ነበር ያሳየው። ማይክል ካሪክም እኔ ከመጣሁ ወዲህ የኮቢ ማይኖ ምርጡ ብቃት ነው ሲል ነበር ያሞካሸው። ኳስ ይነጥቃል፣ ኳስ ያሰራጫል፣ በጣም የሚገርም ኤቢሊቲ ነበረውና በጨዋታው ላይ ለኔ ኮቢ ማይኖ ነበር የጨዋታው ምርጥ ብቃት ያሳየው ተጫዋች። በዚህ መሰረት ማንቸስተር ዩናይትድ ከቼልሲ ጋር ያለውን የነጥብ ልዩነት 10 አስፍቷል። ቼልሲዎች ቀጣይ ዓመት የአውሮፓ ቻምፒየንስ ሊግ የመግባት እድላቸው በጣም እያነሰን የመጣው ማንቸስተር ዩናይትድ ደግሞ ኦልሬዲ ያረጋገጠ ይመስላል። ከቼልሲ ያለው ነጥብ ልዩነት 10 ነው። አሁን ሊቨርፑል እስኪጮት በ6 አድርጎታል፣ ከአስቶን ቪላ ጋር በ3 አድርጎታልና ማንቸስተር ዩናይትዶች ቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የመሳተፋቸው ነገር እጅግ ከፍተኛ ይመስላልና ስለ ቼልሲ ምን ይላሉ? ቀጣይ ዓመት ቻምፒየንስ ሊግ ይገባል ወይስ? ዛሬም ሊቨርፑሎች ከባድ ጨዋታ ነው ያለባቸው። መርሲሳይድና ሊቨርፑል የሚያሸንፍ ከሆነ በ6 ይሆናል፣ የሚሸነፍ ከሆነ እዛው በ3 ይቀጥላልና ቼልሲ ዛሬ እነ ኤቨርተን እነ ምናምን ካሸነፉ ወደ ታች ወደ 10 ወደ 11 ሊወርድ ይችላልና ስለ ቼልሲ ወቅታዊ አቋም ምን ትላላችሁ? አሰልጣኙ መቆየት አለበት ወይስ መባረር የሚለውን ኮሜንት ላይ ሀሳብ አስተያየት መስጠት ትችላላችሁ። መልካም ቀን። የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ።